ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ስላላችሁ ማለት ነው። እንግዲህ በዛሬ ቪዲዮችን አማርኛ ባለ ሶስት ሆሄ ቃላትን ምስረታ ለጀማሪዎች የሚልላችሁ መጥቻለሁ። እነዚህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አሁን ቀጥታ ወደ ቪዲዮችን እንሂድ፣ ተከታተሉኝ። ወደ ቪዲዮችን ስንሄድ በለጠ ይላል። እዚህ ጋር የምታዩት እንግዲህ በ የበቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት፣ ጠ የጠቤተሰብ የመጀመሪያዋ ናት። እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ባለ ስንት ሆሄ ናቸው? ባለ ሶስት ሆሄ ቃላቶች ናቸው ማለት ነው። ስለዚህ በአንድ ላይ በለጠ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አሰበ ይላል። እንግዲህ እዚህ ጋር አይ አ ቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ በቤተሰብ የመጀመሪያዋ ናት። ስለዚህ እዚህ ጋር አሰበ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር ባለ ስንት ሆሄ ናቸው ማለት ነው? ባለ ሶስት ሆሄ ቃላቶች ናቸው ማለት ነው። እንግዲህ እዚህ ጋር የምታያቸው ቃላቶች ሁሎችም ባለ ሶስት ሆሄ ቃላቶች ናቸው ማለት ነው። እንዳጠቃላይ ሁሎችም ደግሞ የመጀመሪያ ፊደል ያላቸው ቃላቶች ናቸው ማለት ነው። ወይም ደግሞ የመጀመሪያ ድምፅ ያላቸው ቃላቶች ናቸው ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው እንዳጠቃላይ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። እነዚህንም እስከ መጨረሻው አሳያችኋለሁ ማለት ነው። አሁን ወደ ቀጣዩ እንሂድ፣ ተከታተሉኝ። ሰመረ ይላል። እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያዋ ናት፣ መ የመቤተሰብ የመጀመሪያዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ሰመረ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር እነዚህን ሶስቱን ፊደላቶች አንድ ላይ በማጣመር ሰመረ የሚል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በቀለ ይላል። እንግዲህ እዚህ ጋር ደግሞ በ የበቤተሰብ የመጀመሪያዋ ናት፣ ቀ የቀቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር ደግሞ አሁንም ሶስቶችን አንድ ላይ በማጣመር ምን የሚል መስርተናል? በቀለ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ደከመ ይላል። እንግዲህ እዚህ ጋር ደግሞ ደ የደቤተሰብ የመጀመሪያዋ ናት፣ ከ የከቤተሰብ የመጀመሪያዋ ናት፣ መ የመቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ደከመ የሚል ቃል መስርቶልናል ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ አሰረ እንግዲህ እዚህ ጋር ደግሞ አ ቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ አሰረ። እንግዲህ እነዚህን ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሰረቀ ይላል። እንግዲህ እዚህ ጋር ደግሞ ይቺ ሰ የሰ ቤተሰብ የመጀመሪያዋ ናት ማለት ነው። ረ የረ ቤተሰብ የመጀመሪያዋ ናት፣ ቀ የቀ ቤተሰብ የመጀመሪያዋ ናት። ስለዚህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሰረቀ የሚል ቃል መስርተናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ አየለ ይላል። እንግዲህ እዚህ ጋር ደግሞ አይ አ ቤተሰብ የመጀመሪያዋ ናት፣ የቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ አየለ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገሰ ይላል። እዚህ ጋር ደግሞ ነ የነ ቤተሰብ የመጀመሪያዋ ናት፣ ገ የገቤተሰብ የመጀመሪያዋ ናት፣ ሰም የሰ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ነገሰ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መከረ ይላል። እዚህ ጋር ደግሞ መ የመቤተሰብ የመጀመሪያዋ ናት፣ ከ የከቤተሰብ የመጀመሪያዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት። እነዚህ እንግዲህ ሶስቶቹን አንድ ላይ በማጣመር መከረ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከረመ ይላል። እንግዲህ እዚህ ጋር ደግሞ ከ የከቤተሰብ የመጀመሪያዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት፣ መ የመቤተሰብ የመጀመሪያዋ ናት። ስለዚህ ከረመ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠገበ እንግዲህ ጠ የጠቤተሰብ የመጀመሪያዋ ናት፣ ገ የገቤተሰብ የመጀመሪያዋ ናት፣ በ የበቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጠገበ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ መሰለ እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት፣ ሰ የሰ ቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ መሰለ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸለመ እንግዲህ እዚህ ጋር ሸ የሸ ቤተሰብ የመጀመሪያዋ ናት፣
ለ የለቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሸለመ ሸለመ የሚል ቃል መስርተናል ማለት ነው። እንግዲህ እነዚህን ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሰበከ። እንግዲህ እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ከቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሰበከ ሰበከ የሚል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀደመ ቀደመ። እንግዲህ እዚህ ጋር ቀ የቀ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቀደመ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደረጀ ደረጀ ይላል። እንግዲህ እዚህ ጋር ደግሞ ደ የደ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ጀ የጀ ቤተሰብ የመጀመሪያዋ ናት። እንግዲህ እንደ አጠቃላይ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ብያቸዋለሁ ማለት ነው። ስለዚህ በአንድ ላይ ደረጀ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨከነ። እንግዲህ እዚህ ጋር ጨ የጨ ቤተሰብ የመጀመሪያዋ ናት። ከይ ከቤተሰብ የመጀመሪያዋ ናት። እና የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጨከነ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከበደ ከበደ። እንግዲህ እዚህ ጋር ደግሞ ከ የከቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ከበደ ከበደ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠገነ ጠገነ። እንግዲህ እዚህ ጋር ደግሞ ጠ የጠ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ጠገነ ጠገነ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ደገፈ ደገፈ። እዚህ ጋር ደግሞ እች ደ የደ ቤተሰብ የመጀመሪያዋ ናት ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ደገፈ ደገፈ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር ናቸው እንግዲህ ከመጀመሪያው እስከ መጨረሻው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ እንዳጠቃላይ ሌሎችንም ፊደላቶች በማጥናት እንደዚህ የተለያዩ ቃላቶችን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮችን እንዳጠቃላይ እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።